ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቲማይቱ ተከታታይ ሁሉ ሰላም ሁሉ አማን ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ እና ቤተሰብ እንዴት ናችሁ? ያው እኔ ስራ ነግሬያችኋለሁ። ልጅ ነው የሚይዘው ውጭ ነው ውጭ ለውጭ እንደዚህ ግቢ ለግቢ ነው በቃ። አሁን ደግሞ ልጆቹ ብርድ አመችቷቸዋልና ግቢ ነው በቃ። ግን ብርዱ ደስ ይላል። ግን ብርዱ ይሻላል ወይስ ሙቀቱ? የአረብ ሀገር የሚሻለው ብርዱ ነው ወይስ ሙቀቱ? እኔ ብርዱ ይሻለኛል ነው። ከዛ ከቃጠሎ እኔ ብርዱ ይሻለኛል። በጃኬትም ካልስም ጃኬትም እየለበስኩኝ ብርዱ ይሻለኛል። እንዴ ደግሞ ብርዱ ብሉ 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 ነው የሚለው እኮ ብሉ 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 ይላል። ግን ሙቀቱ ልብ ነው የሚያንሸራትተውና እኔ የአረብ ሀገር ብርዱ ይሻለኛል። እናንተ ደግሞ ኮሜንት ላይ ያስቀምጡ። ብርዱ ነው ወይስ ሙቀቱ የሚሻላችሁ? ይሄ እንግዲህ ይሄ ኬማች ነው የአረቦች የሚበሉበት የሚጠጡበት። አሁን እንደውም ለሰላት ተላቀውታል። ይሄ ኬማውን ማለት ነው። ውስጥ ሲደብራቸው እዚህ ግቢ እዚህ ላይ ሻይ ቡና አምጡ ያሉ ፈጣሪ ያድሏቸዋል። መቼም እነሱ እኛንም በሀገራችን እንደዚህ ያርግልን ፈጣሪ ይደለን። ከታዛዥነት ወደ አዛዥ ነው የሚባለው። እንደዛ እንሆን። እኛም ኢትዮጵያችን ሀገራችንን ሀብታም ያርግልን። ዋናው እሱ ነው። እና ቤተሰብ እኔ ብርዱ ይሻለኛል። አንደኛ ብርዱ የሚሻልበት ምክንያት በብርዱ ጊዜ ምግብ ብይ ነው የሚለኝ። እውነቴን ነው የምላችሁ። ምግብ ብይ ይለኛል። ሙቀቱ ግን እንኳን ልበላው ውሃ ብቻ ቀዝቃዛ ውሃ ነው እንጂ ምግብ በጣም ነው የሚያስጠላኝ በሙቀቱ ማለት ነው። እና የና ብርዱ ይሻላል። አብሶ እኔ እንደኔ የሚመስለኝ ማለት ነው ልጅ የምትይዙ በአረብ ሀገር ልጅ የምትይዙ ልጅ ብቻ የልጅ ብቻ ሰራተኛ የሆናችሁ ብርዱ ይሻላል። ብርዱም ያው ይከብዳል ቢሆንም ግን ብርዱ ይሻላል ከሙቀቱ። ሙቀቱ በጣም ከባድ ነው። አብሶ እኔ ሳውዲን አላቅም፣ ኢማራት ላይ ይከብዳል ሙቀቱ። እንግዲህ ያሽቃረሩ ነው ልጆቹ እና ብርዱ ይሻላል እንደኔ ልጆቹ እኮ ጠገቡ፣ በጣም ጠገቡ፣ ፈላባቸው። እና ውዶቼ ብርዱ ደግሞ ምግብ እንትን ይላል። እየሰራችሁ ብሉ፣ ጠጡ፣ እየበላችሁ ብርዱን ውጡ። አለበለዚያ በጣም ይከብዳል። መሆኑ ነው ልጁ እያጉራራ ነው። የኔ ልጅ ነው የናንተ አስተፍራላ። እንደዚህ አይነት ነገር ይጠብቃል። ዛሩ ተነስቶበት ነው መሰለኝ። ኑዲ ፈጣሜ ብናክ ናይ በመሀል ልጆች ምን ሰርተሻል ለልጆቹ? እና ቤተሰብ ይኸው በመሀል እኔ አብዛኛው ልጅ ስለሚይዝ ግቢ ላይ ነኝ ሙለው ማመሸው። በሙቀትም በብርድም ግቢ ላይ ነው። ሶላት ሰግደው እየመጡ ነው። አሁን ግቢ ስቀርጥ ሊያሽ ይላሉ።
የሌላም ሰው ድምጽ እየገባብኝ ነው። ምንም ማድረግ አይቻልም። የልጆችም ድምጽ ይገባል፣ የሌሎችም ድምጽ ይገባል። ሀሳቤም በመሀል ይቆራረጣል ማለት በመሀል እየጠፋብኛል ማለት ነው። ብሻዶ የኔ ልጅ አለ ውስጥ እንግዲህ ለበጎ ነው ሁሉም ነገር። ድሮስ አንቺ ለምን እንትን አልሽ? እና ቤተሰብ ላይክ ሰብስክራይብ እንዳትረሱ፣ ኮሜንት አስተያየታችሁን አስቀምጡልኝ። ብርዱ ይሻላል የአረብ ሀገር ወይስ ሙቀቱ? እኔ ምርጫዬን ተናግሬያለሁ፣ ብርድ ነው። እናንተ ደግሞ በኮሜንት አስቀምጡልኝ። ቤተሰብ ላይክ ሰብስክራይብ እንዳትረሱ። የነ መዳም ኩርሲን እዩ። እንደውም ያኬማው መብራት ጠፍቷል። አሁን ነው ትንሽ እሱም ኬማው ትንሽ ሰው እንዳለ ሰው ነበር። አሁን ግን ሶላር ሰግዱ ስለሄደው መብራቱንም ምኑንም አጠፋፍተውት ሂደዋል ማለት ነው ቤተሰብ። ማማ ጉያ ስለሌለች የኬማው መብራት ጠፍቷል እኮ ማሻአላ። የት ነው ብትሄጂ? እኔ እንጃ አላየኋትም። ጠለብዬ እየጠለኩት እቃ መጥቷል ህይወት ስትለኝ አዎ መጥቶልሻል አልኳት። ምን خلاص ሰው ወዳና ፈቅዳ ስለሆነ ችግር የለውም። ምን አጨናንቅሽ አንቺ ምን አጨናንቅሽ? እና ቤተሰብ ላይክ ሰብስክራይብ እንዳትረሱ። የት ልትሄጂ ነው? እዛ አብራችሁ ልታለቅሱ ነው? አልቅሱ። ጓደኞቼ ጠልበው ከቲሞና ከኢትዮጵያ ላይ ጠልበው ነበር እና የቲሞ ቆንጆ ሆነ። ከኢትዮጵያ ጠለብያ የመጣው ግን ያሳዩት ሌላ ያመጡት ሌላ ሆነባቸውና አሁን ይጨቃጨቃሉ። እኔ ከፍላለሁ እየተባባሉ ማለት ነው። እና በዛ ምክንያት ነው አብራችሁ ሄዳችሁ አልቅሱ ቁጭ ብላችሁ፣ እኔ ሶፍት አቀበላቸዋለሁ ያልኳቸው ነው ጓደኞቼን ማለት ነው። ምንም ማድረግ አልችልም። እኔ ሶፍት ማቀበል ብቻ ነው ሲያለቅሱ ያል ይሄው በሉ ጠጡ። ይመታችሁ። አሁን ትበላላችሁ፣ ትጠጣላችሁ። እናንተ ፈጣሪ መብላት መጠጣት ነው ስራችሁ። የአረብ ስራ መብላት መጠጣት ነው ስራ። እና ቤተሰብ ያላችሁበት ሰላም ሁኑ። እንደውም አሁን ልጆቹ ወደ ቤት ሆነው ነው ቪዲዮ መቀረጽ እንጂ ቪዲዮ ለመቀረጽ ለራሱ አይመቸኝም። ልጆቹ ወይ ቀርጨ በመሀል ይገባብኝ እንትን ልጆቹ ይገቡብኛል። ብዙ ችግር አለ እኔ ጋር ብቻ አልሐምዱሊላህ ሁሉ ነገር አልሐምድ ነው የሚባለው። ሰላም በያላችሁበት ሰላም ሁኑ።
ላይክ ሰብስክራይብ እንዳትረሱ። ባይ ባይ።